ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን የእግዚአብሔር ሰላም በእያላችሁበት ይሁን ስጦታዎቻችን የተሰኘውን ፕሮግራማችንን ጀምረናል ቆይታችሁን ከኛ ጋር አድርጉ የዛሬ እንግዳችን ወጣት ልጅ ምን ልበለው መስኪ ትንሽ አዘማሪ ልበለው ይቻላል ለፈለክሽ ከመስከረም ጌቱ ጋር ቆይታ እናደርጋለን ጌታ ኢየሱስ ክርስቶስ ዘመናችሁን ይባርከው እንግዲህ ከሷ ጋር በሚኖረን ቆይታ እናንተ በእያላችሁበት ሆናችሁ ከኛ ጋር እንደምትቆዩ እምነቴ ነው በጌታ በኢየሱስ ስም ተባረኩ መስኪ ፍቃደኛ ነሽ ስለመጣሽ ጌታ ይባርክሽ እሺ አመሰግናለሁ ትንሽ አርፍደሻል ይቅርታ ጠይቄያለሁ ለምንድን ነው ያረፈድሽ ማብራት ጠፍቶ አዎ ምንም ችግር የለም ይቅርታ አድርገንልሻል እስቲ መስኪ ከየት ልጀምርልሽ የት ነው የተወለድሽው የተወለድኩት በደቡብ በጉራጌ ዞን ማለት ነው ቻሃ የሚባል አራውንድ ቻሃ ነው የተወለድኩት ቻሃ ነው የተወለድሽው ትፈሪያለሽ አይደል እንጃ እንዴት ነው ስትናገሪ አሁን እዚህ መፍራት የለም እርግጠኛ ነኝ እኔ አንቺ ካሜራማኖቹ ነው ያሉት ስለዚህ ያው በደንብ ታወሪያለሽ ማለት ነው አገልግሎት ላይ ምናምን ስትወጪ አንዳንድ ጊዜ ግን አይብሻለሁ ፍርሃት አዎ አሁን እንዴት ነሽ ከበፊቱ አልተሳሽያለሁ በያስባለሁ በእውነት አሁን ደህና ነሽ አዎ እንዴት ነው ከአገር ቤት ወደ አዲስ አበባ የመጣሽ ቆይተሻል ከመጣሽ በጻነትሽ ነው የመጣሽው አክቹአሊ በልጅነቴ ነው የመጣሁት እሺ ግን እናቴ እኔ የመጀመሪያ ልጅ ነኝ ለቤታችን ሴት አይ ኖርማሊ የመጀመሪያ ልጅ ነኝ ገና እሺ ሌሎች አሉሽ ወንድምና እህት አለኝ አሁን ታናናሾች እህቶች ስንት እህቶች አሉሽ ሁለት ወንድም አለኝ እሺ ስለዚህ የመጀመሪያ አንቺ ነሽ እሺ እኔ ስወለድ እናትና አባቴ ተጋብተው እዛው ነበር የሚኖሩትና ወደዚህ መቱ የመኖር ሐሳብ አልነበራቸውም እዛው ነበር ላድጌ ነበርውና በእውነት ታምር ብቻ አዲስ አበባ መተው መኖር ጀመሩ ታምሩን ልትነግሪኝ ትችያለሽ አንድ ያጫውተሽኛል አይደል እስቲ ንገሪኝ እንዴት ነበር የመጣሽው ያው እዛ ነበር ምኖረው ከሀያቱ በባህልም ነው መሰለኝ ልጅ እንዳገባ እዛው ኖሮ ወልዶ ከሀያት ጋር ምናምን የመኖር ትልቅ መሬት ምናምን ሲኖራቸው እንደዛ እንዲሆኑ ነው የሚደረገውና አይ ቲንክ ለመጀመሪያ ጊዜ ይመስለኛል እዛ ተወልጄ እናቴን አግብቷት አባቴ እዛ ከኖር በኋላ ወደ አዲስ አበባ ስንመጣና እዚህ ስንኖርና የአባቴ ታላቅ ወንድም አግብቶ እዛ ነው የሚኖረው እዛ ያደጉ ናቸው ማለት ነው የኔ ያጎት ልጆች እሺ የክፍለ ሀገር ልጆች ናቸው ማለት ነው እንዳጋጣሚ ነው አዲስ አበባ መተን ኖር እግዚአብሔር ነገር ነው ብዬ አስባለሁ ከነ ቤተሰብሽ ነው ወደ አዲስ አበባ የመጣሽው ፋሚሊሽ በሙሉ ማለት ነው ዋው ደስ ይላል ስንት አመትሽ ነው መስኪ 22 እኮ ታዲያ ስለዚህ ትንሽ አዘማሪ ብልሽ ይችላል ማለት ነው እንዴት ነው ወደ አገልግሎት የገባሽው ቤተሰቦች ክርስቲያኖች ናቸው ወይ አዎ ክርስቲያኖች ናቸው ሁሉም ክርስቲያኖች ናቸው እንዴት ነው ወደ ዝማሬ አገልግሎት የገባሽው ወደ ዝማሬ አገልግሎት የገባሁት ያደኩበት ቤተክርስቲያን አማኑኤል መከር ቤተክርስቲያን ይባላል እዛ ነው ሰንዴይ ስኩል የተማርኩት እና ከዛ ቤተክርስቲያኗ በጣም ነው ህፃናት ላይ የምትሰራው ትኩረት ታደርጋለች ጌታ ይባርካቸው አሜን እሺ እና ከሰንዴይ ስኩል ጀምሮ ማገልገል የምንፈልገውን ነገር እንድናገለግል እድል አለ እዛ ቤተክርስቲያን ውስጥና ያው ህፃንስ ነው ደግሞ ሁላችንም መዘመር እንመርጣለን ስለዚህ ኳየር ውስጥ ኬጂ ኳየር ውስጥ ነበርኩኝ ተስፋ ኳየር የሚባል አለ እሱ ውስጥ እየዘመርኩ ነው ያደኩት እና እንደዛ ነው አገልግሎት የጀመርኩት ማለት ነው ከልጅነቴ እየዘመርኩ ነው ያደኩት የሚገርም ነው እዛ የሚሰጣችሁ መዝሙር ነበር የምትዘምሪው ወይስ የራስሽ ዝማሬ ነበር ከልጅነታችን ጀምሮ የሰው መዝሙር መዘመር አይቻልም ነበር እውነትሽን ነው እውነት የሚገርም ነው ራሱ ፓስተር መዝሙር ይጽፋል የሚያሰለጥነን የቸርቹ ፓስተር ነው ፓስተር አይችሉም ይባላል አይችሉም አዎ እሺ ራሱ መዝሙር ያመጣልናል እኛም ደግሞ መዝሙር የማምጣት ግዴታ ነበረብንና መዝሙር አለማምጣት ወይ መዝሙር አለመጻፍ አንችልም ነበር ሁላችንም የመረጣችሁ ዝማሬ ከሆነ በቃ እሱ ማድረግ አለባችሁ እሺ መዝሙር እናመጣለን የራሳችንን መዝሙር ነው የምንዘምረው ከድሮ የሚገርም ነው የመጀመሪያ መዝሙርሽን ታስታውሻለሽ የዘመርሽው መዝሙር ወዲ የዘመርኩት ሶሎ መጀመሪያ ምን አለኝ ወዲሽ የስንት አመት ልጅ ሆነሽ ማለት ነው ረጅም ጊዜ ነው በጣም